አረብ ሀገር ስትመጡ መርሳት የሌለባችሁ ነገር ላሳያችሁ። እኔ የወደድኩትና የተመቸኝ ማለት ነው። እና ይህን ቪዲዮ እስከመጨረሻው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዴት ነኝ? እውነት በጣም ደስ ብሎኛል። ከባህሬን የመጣልኝ አልጋ ልብስ ላሳያችሁ ነው። ስትመጡ አልጋ ልብስና በቃ አልጋ ልብሶች እንዳትረሱ። ምክንያቱም ከዚህ ያሉት ከዱባይ ነው የሚመጡት። በዛ ላይ ዋጋቸው በጣም አይቀመስም ማለት ነውና ውበቱን ላሳያችሁ። ባለፈው ቀዩን አሳይቻለሁ። አሁን ደግሞ ሁለተኛውን ላሳያችሁ። ሶስተኛውንም አራተኛውንም በሌላ ቪዲዮ አሳያችኋለሁ። ነገር ግን እኔ መጀመሪያም ስመጣ ላሊበላ ነው ካርጎ የላኩት። ላሊበላ ነው ያለው እቃዬ። በተወሰነ ነው ያመጣሁት። ምክንያቱም ቤት ስትለቁ በጣም ከባድ ነው፣ ማስቀመጫውም ጭንቀት ነው። ቤት የለቀቃችሁ ጊዜ ኮተቱ ብዛቱ ልነግራችሁ አልችልም። ሰላም እንዴት ናችሁ? ውድ ሀገሬ ልጆች ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ከባህሬን የመጣ ያልጋ ልብስ አሳያችኋለሁ። ባህሬን ያላችሁ እህቶች ስትመጡ ባዶ እጃችሁን አትምጡ። እውነት ለመናገር የባህሬን አልጋ ልብሶች በጣም ምርጥ ናቸው፣ እንዲሁም የዱባይ ማለት ነው። እንግዲህ ከዚህ ቀደም ቀዩን አሳይቻችኋለሁ። አሁን ደግሞ እስከ አንሶላው እስከ ትራሱ የመጣልኝን አሳያችኋለሁ። ስትመጡ እንደዚህ ጠቃሚ ነገር ይዛችሁ ነው። ድሪቶ ምናምን ሰልባጅ ምናምን አትሸክፉ። ላክስቴ፣ ላጎቴ፣ ላማቴ እሱ ነገር አይሰራም። አንድና አንድ ይዛችሁ ስትገኙ ብቻ ነው ቤተሰብም ሆነ የሚወዳችሁ ማለት ነው። በትዳር አጋራችሁም በምን የምትወደዱት ሲኖራችሁ ብቻ ነውና አሁን ላሳያችሁ ነው። እስከ መጨረሻ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ሆነን ለመናገር በጣም ወድጄዋለሁ። እነዚህ ትራሶች አሉት። ትራሶቹ ራሱ ታጣቢ ናቸው ማለት ነው። ይሄኛው ነው የሚለብሱት። ከዛ ይሄን ይለብሱና ይታጠባሉ። ይሄ ታጣቢው ነው ማለት ነውና ከዛ ደግሞ ያልጋ ልብሱ ማሳያችሁ ይሆናል። አንጠፌም እንደዚህ ነው። ለስላሴው በጣም ኳሊቲነቱ ሲያምር ደግሞ ማለት ነው። ሲያምር ደግሞ እና የመጣው ኢትዮጵያ ውስጥ በነገራችን ላይ የመጨረሻ ዝቅተኛ የተባለ አልጋ ልብስ ከ5000 በታች የለም። አሁን ላይ መጨረሻ ይሄ ነው ያልጋ ልብሱ። ያልጋ ልብሱ ይሄ ነው እንግዲህ ያው ክብደቱን ደግሞ ልነግራችሁ አልችልም። በጣም ነው የሚከብደው። ይሄ ያልጋ ልብሱ ነው። ይሄኛው አንሶላው ነው። ይሄኛውም አንሶላ ነው። እንደገና ይሄኛው ደግሞ ከስር የሚደረግ አንሶላ ነው ማለት ነው። ይሄው ፍራሹን ራሱ ማለት ነው እንዴት እንደሚይዝላችሁ እንትን አለው። አልጋው እንዳይሸክ 10 ወጥፉ ምናምን አይደል እንግዲህ ለአማርኛ ይቅርታ ማለት ነው። የሆነ እንትኑ ከፍራሹ ስር ማስገባት ትችላላችሁና በዛ ላይ ለስላሴው እና ያልገባኝ ነገር ደግሞ ይሄ አብሮ መጥቷል ማለት ነው። ይሄ ግን ከዚህ ጋር አይሄድም፣ ግን ደግሞ ይሄ አብሮ መጥቷል። ይሄም አንሶላ ነው። ይሄኛው እርግጥ የዚህኛው ትራስ ከስር የሚደረገው መሰለኝ 2 ትራስ ነው፣ 4 ትራስ ነው ያለው። 4 ትራስ እንደገና ደግሞ እነዚህ ደግሞ የዚህ ናቸው ማለት ነው። የዚህ ናቸው እና በጣም ነው የወደድኩት። ከሀገራችሁ ስትመጡ እንደዚህ ኳሊቲ ነገር እየገዛችሁ ብታስቀምጡ የእህትነት ምክሬ ነው። ምክንያቱም ትጠቀሙበታላችሁ። ኢትዮጵያ ላይ መታችሁ ለመግዛት እርግጥ ብሩ አይሰራም፣ ነገር ግን ደግሞ ለመግዛት አቅም ይጠይቃል ማለት ነው። እና ብርድ ልብስ የምትፈልጉ ከጅቡቲ አስመጣላችኋለሁ። 12 ኪሎ 6500 ብላለች ካልጨመረች ማለት ነው። እና እየገዛቸው አስቀምጡ። አንዳንድ ዕቃ እየገዛቸው አስቀምጡ። ለምሳሌ እኔ የገዛሁት 20 ሺህ ብር የፈጀብኝ ዕቃ አሁን ዛሬ የገዛሁት መጨረሻ ላይ አሳያችኋለሁ። 20 ሺህ ብር ነው የፈጀብኝ። 20 ሺህ ብር 2 ዕቃ ነው ገዝቼ የመጣሁት። እንግዲህ የማሳያችሁ ይሆናል ማለት ነውና ብሩ እየሰራ አይደለም። እንግዲህ በ20 ሺህ ብር 2 ዕቃ ነው ገዝቼ የመጣሁት። ሰሃኑንም አሳያችኋለሁ፣ የገዛኋቸውን ዕቃዎች አሳያችኋለሁ ማለት ነውና በፊት እኔ እንደመጣው 7ቱን ድስት በ4000 ብር ነበር የገዛሁት። ትናንትና ሄጄ ስጠይቅ ደግሞ 12000 ገብተዋል ማለት ነው። እና ብሩ ይሄን ያህል ነው የወደቀው። ልዩነቱን ራሳችሁ እናንተ የ3 ድስት መግዣ የሚሆነውን 1 ድስት ነው አሁን ላይ የምንገዛው። እንደገና እነዚህ ትላልቅ ድስቶች ደግሞ አንዱ 40 ቁጥር የሚባለው 12000 ብር ነው። 42 የሚባለው ደግሞ 13000 ብር ነው። 40 ቁጥር የሚባለው 12000 ብር ነው። 42 የሚባለው ደግሞ 13000 ብር ነው። 43 የሚባለው 14000 ብር ነው ማለት ነው። ማርካቸውም
ፋብሪካቸውም ይለያያልና እየገዛችሁ አንዳንድ ዕቃ አስቀምጦ መሬት ግዙ፣ ወርቅ ግዙ። ወርቅ ምን ይሰራል አትበሉ። ወርቅ የሴት ልጅ የግል ንብረቷ ነው። ባለትዳር ሁናችሁ እንኳን በፍቅር መሃል መለየት ቢመጣ ወርቃችሁ የግል ሀብታችሁ ነው። ምክንያቱም እናንተ የምታጌጡበት እስከሆነ ድረስ አካፍሉ የሚል ህግ የለም። የግል ንብረታችሁ ሆኖ የሚቀጥለው ወርቃችሁ ነው። ባንክ ይቀመጣል ነው? አዎ ነግሬያችኋለሁ። ብዙዎቻችሁ አዲስ ሆኖባችኋል። ባንክ ላይ ለራሳችሁ ቡክ ከፍታችሁ ማስቀመጥ ትችላላችሁ። ከፈለጋችሁ ትበደሩበታላችሁ። ከፈለጋችሁ ደግሞ ወርቃችሁ ከሌብነት ማሮቼ እንዴት እንደሚያምር ፊዩት። በዛ ላይ ለስላሴው ማለት ነው። በዛ ላይ ለስላሴው በጣም ነው የሚያምረው። ቀዩን ከዚህ ቀደም አሳይቻችኋለሁ። ይሄ ደግሞ በቃ ምቾት ብትሉ ምቾቱ በጣም አሪፍ ነው። ይኸውላችሁ እንደገና አንሶላው ራሱ በዛው አጋጣሚ ደግሞ ማለት ነው ይኸው ዳብል ሁሉ አለው። ይሄ የሱ ይሆን የሌላ አላወኩም፣ ግን ዳብል ሁሉ አለው። ይኸውላችሁ እንዴት እንደሚደስ እንደሚል ይሁት። ያልጋ ልብሱ ምቾቱ፣ ለስላሴው፣ ኳሊቲነቱ በጣም ይኸው በጣም ነው የሚያምረው። ማርያምን ትራሶች ደግሞ አሉት። ይኸውላችሁ ትራሶቹ ደግሞ ሁለት ናቸው። ያችሁላችሁ እነዚህ አሉ፣ እነዚህ አሉ። ከፍ ያው በዚህ አለ። እንዴት እንደሚያምር በዛ ላይም በተገልብጣችሁ መጠቀምም ትችላላችሁ በፈለጋችሁ ከለሮች። እንደዚህ በቃ ባህሬን ላይ ሆነ ዱባይ ላይ ስትመጡ ያልጋ ልብስ ከብርድ ልብስና አልጋ ልብስ ሳይበዛ አንዳንድም ሁለትም ብታመጡ በጣም ጠቃሚ ነው። እኔ ይሄን በጣም ደስ ይለኛል። ምክንያቱም ኢትዮጵያ ላይ አሁን አነስተኛ የምትሉት ያልጋ ልብስ 5000 6000 ነው። በዛ ላይ ኳሊቲ የለውም። በዛ ላይ ሙሉ አንሶላ የለውም። ከላይ በቃ ይሄኛውን ብቻ ነው። ይሄና ሁለት ትራስ አድርገው 5000 እንኳን የሚሸጡት ማለት ነው። በዛ ላይ ጥራት የለው፣ ለስላሴ የለው፣ ኳሊቲ የለው እና ብርድ ልብስም ቀለል ያለ 12 ኪሎ ሳይሆን 9 ኪሎ በቂ ነው። ምክንያቱም ለማጠብም ይመቻል ማለት ነው። 12ቱ ለማጠብም ትቸገራላችሁ እና ይሁላችሁ። ውበቱ እንዴት አያችሁት? እስኪ ከመቶ ስንት ትሰጣላችሁ? ኮመንት ላይ ጻፉልኝ ማለት ነው። እሺ እና መርሳት የሌለባችሁ ነገር ያልጋ ልብስ፣ ብርድ ልብስ ቀለል ያለ ነገር አምጡ። ኳሊቲነታቸው ከዛ ይበልጣል። አሁን ቀረጽ ምናምን ከፍለው ስለሚመጡ ከዱባይ ለመግዛት በጣም ውድ ነው። በዛ ላይ ይሄ ራሱ አብሮ ነው የመጣው። ስጦታ ይሆን ምን ይሆን አላወኩትም። አንሶላ አለው፣ ሁለት ትራስ አለው። ይሄ ትራስ ነው አንሶላና ትራስ አለው። ይሄ ማለት ነው ሁለት ትራስ አለው። አንድ አንሶላ ሜትር ከ50 አለው። ይሄ አልጋው ሜትር ከ50 ነው ያልጋ ልብሱ ማለት ነው። አንሶላው መርዝመቱ ታጥፎ ነው እንጂ አልጋው ሜትር ከ20 ነው። ያልጋ ልብሱ ግን ሜትር ከ50 በላይ ነው። በጣም ይሄው መሬት ራሱ እንትን ያለው ማለት ነው። ይውላችሁ በጣም ነው መቼም እርግጠኛ ነኝ ይሄን አልጋ ትቀይሪም 66 ትሉኛላችሁ። ደስ አለን ምከሩልኝ። ቀይር በማለት ራሴን አሳመመኝ። እንኳን ሌላ እዚህ ጋር ያለው ራሱ ይሄው እንዳለ ነው። አያችሁት? የበሬ ራስ የመሰለ ማለት ነውና ሁልጊዜ እናገራለሁ ስራ ለነገ ስራ ለነገ ከሚላችሁ ሰው እንደው ምን ማድረግ ይሻላል? እውነት ደስ አለ ካለበት ባህሪ ነገ እንሰራዋለን፣ ነገ እናደርገዋለን የሚለኝ ነገር በቃ ነገ የሚባል ነገር አይሰራም። እና ይሄን ይመስላል። እንደ ፈጣሪ ፍቃድ በራሴ ወስጄ አልጋውን አስቀይራለሁ እንጂ ተናግሬ መልስ አላገኘውም እንጂ ሁልጊዜ እጨቃጨቃለሁ። ሁልጊዜ እርጉዙኝ ራሱ እዚህ አልጋ ላይ ወልጄ አልተኛም ስል ያው ያለፈው ነገር አልፏል። ለቀጣዩ ግን እናስተካክላለን የኔ ወዶች። እኔ በራሴ እንጂ ደስ አለ እንትን አይልም አይሰማም። እና ያውላችሁ ይሄን ይመስላል ያልጋው ልብሱ። ይዛችሁ መምጣት ያለባችሁ ያልጋ ልብስ፣ ብርድ ልብስ ቀለል ያለ አንደኛ እዛ እየሰራችሁ ነው የምታወጡት። ከዚህ መታችሁ 8000 9000 10000 ገቢም ስለማይኖራችሁ መግዛት አትችሉም። ብሩ የመግዛት አቅሙ ደክሟል። 20000 ብር ሁለት ዕቃ ብቻ ነው የሚገዛው። አሳያችኋለሁ እና ሼር ላይክ አድርጉ። እስኪ ወዳችሁታን አልወደዳችሁትም ኮሜንትም አድርጉ። ኮሜንት አድርጉ የዚህን አልጋ ማለት ነው። እንግዲህ ይሄን አልጋ ከወደዳችሁት ያልጋ ልብስ አስተያየት ግን ለስላሴው ጧት ራሱን እስከ 2 ሰዓት ነው የምተኛው። አልነሳም በቃ ያለው ምቾት ማለት ነው። ማርያምን